ሰሞኑን ከአድማስ ባሻገር ከባሉ ግርማ መጽሐፍ ጋር ነበር ቆይታ ያደረኩት። 1962 ህትመት ነበር የመጀመሪያ ህትመቱ እና ባሉ ግርማ ያው እንደሚታወቀው ብዙ መጽሐፎች አሉት። ብዕሩ የሚገርም ነው። የሚያነሳቸው ሀሳቦች ጭብጦች የሚገርሙ ናቸው። ሀሳቡ ገደብ የለውም። በጣም ዋይድ ነው ስነ ጽሁፍ ላይ የሚያደርገው አስተዋጽኦ እና መጽሐፉ የሚገርም ነበረ። ጭብጡ ደስ ይላል። እዛ ላይ በዋናነት የምንጠቅሳቸው አበራ ኃይለማርያም፣ ሉሊት ገዛኸኝ እና ወይዘሮ ባፈና እነሱን ነው በዋናነት የምናገኛቸው መጽሐፍ ላይ እና አበራና ኃይለማርያም ህልማቸውን ለማሳካት የሚያደርጉት ብዙ ጥረት አለ። ከስራቸውም ባሻገር ስራቸውን ትተው የራሳቸውን ህልም መኖር ይፈልጉ ነበር። ህልማቸውም የስዕልና የድርሰት ስጦታ ወይም ደግሞ ችሎታ ነበራቸው። ያንን ህልማቸውን መኖር ይፈልጋሉ። ያንን ለማሳካት የሚያደርጉት ውጣ ውረድ፣ የሚገጥማቸው ተግዳሮት አበራ ወንድሙና እናቱ እንዲያገባ በጣም ተጽዕኖ ይፈጥሩበት ነበረ። የእሱ ሀሳብ ደግሞ ማግባት ሳይሆን በትዳር ውስጥ መኖር ሳይሆን የስዕል ችሎታውን በስዕል ተሰጥኦ ውስጥ ቀሪ ዘመኑን መኖር ነበር እና እነዛ ስሜቶችን የሚያስተናግድበት ወይ ሳይፈልግ ለእነሱ ሲልም ደግሞ ወደ ትዳር የሚገባበት አጋጣሚ ነበር ከሉሊት ጋር። ሉሊትም ደግሞ ባለፈው በልጅነት ታሪኳ ላይ የነበራት ጠባሳ ነበረ። በዛም ምክንያት ለወንዶች እና ለፍቅር ጥሩ ቦታ አልነበራትም። ጥሩ ምልከታም አልነበራትም። አበራም የዛ ሰለባ ይሆናል። አንዳንዴ በህይወታችን ውስጥ የሰዎችን ፍላጎት ለማስተናገድ ብለን ብቻ የምንገባበት ህይወት ህልማችንንም የገባንበትንም ህይወት እንዳንኖር ያደርገናል። በዚህ ረገድ መጽሐፉ ብዙ ነጥቦችን ያነሳል። ብዙ ጭብጦችን እንድናገኝ ያደርገናል። ብታነቡት ታተርፉበታላችሁ ብዬ አምናለሁ። አመሰግናለሁ።